መጎዳት፣ ማጣት፣ መጎሳቆል፣ መካድ፣ ነገሮች ተበላሽተውብን መመልከት፣ በሰው ይሁን በተለያየ ምክንያት ያዝነው ያልነውን ነገር ማጣት፣ ጨበጥኩት በቃ ደረስኩበት የተመኘሁትን ነገር አገኘሁት የለፋሁትን ነገር እያል ድንገት ከጃችን ብን ብሎ መጥፋት ያለን ሰው አይደለም። ፈተና ነው ይሄ። በምድር ሳላችሁ ፈተና ይበዛባችኋል ብሎ የፈጣሪ ቃል ግን አይዟችሁ እኔ ከናንተ ጋር አለሁ። ተፈጥሯችንን እንረዳ፣ ማንነታችን አንደርስታንድ እናድርግ። እኛ ትልቅ የፈጣሪ ፍጥረቶች ነን። ፈጣሪ ትልቅ በምድር ላይ የሰራው ክቡር ነገር የሰው ልጅ ነው። ታዲያ በዓለም ለመጣ አንድ ትንሽ ነገር ለምን የመጨረሻ ከባድ ነገር አይሆንም? ሁሉን ነገር ንቀነው ራሳችንን ብቻ የምናስበልጥ ከሆነ ከየትኛውም የህይወት ችግር ከየትኛውም የህይወት ፈተና እንወጣለን። በማስተዋል እኮ ትንሽ ጊዜ ብንሰጠው ሁሉ ነገር መስመሩን ይዞ እናየዋለን። እኛ ግን በአንድ ጊዜ ነገር እንዲስተካከልልን አንዳንዴም እልህ ይዞን አንዳንዴም ንዴት ይዞን ሮንግ ከሆነ ኢጎ ተነስተን እሱ ነገር እናጠፋለን። የመበደል፣ የማጣት፣ የመበላሸት፣ የመውደቅ ስሜት ከተሰማን ጊዜ እንስጠው ለራሳችን። ከዛ ነገር እንራቅ፣ ከዛ ነገር ውስጥ እንውጣ። አይምሮአችንን ቢዚ እናርገው መጀመሪያ። እኛ ግን ምን እንፈልጋለን? አሁን እንዲስተካከል፣ አሁን ሁሉ ነገር ቀጥ እንዲል፣ አሁን ብለን እንጨነቃለን፣ እንጣደፋለን፣ እልህ ይዘናል። ኖ እንደዛ አይደለም። ጊዜ እንስጠው። ጊዜ ለሁሉ ነገር መፍትሄ ነው። ጊዜ ለሁሉ ነገር መድኃኒት ነው። ጊዜ ለሁሉ ነገር የተረማመሰውን ነገር ሁሉ ቀጥ የሚያደርግ እንደ ካውያ የሚተኩስልን ነገር። ጊዜ መልካም ነው። ዛሬ የወደቀ ይመስላል፣ ነገ ይነሳል። ዛሬ የተበላሸ ይመስላል፣ ነገ ይስተካከላል። ዛሬ ያጣነው የምንለውን ነገር ሁሉ ነገ እናገኘዋለን። ፈጣሪ ለቃሉ ታማኝ የምንለው አምላክ አይደል? ሁላችንም በማስተዋል መመልከት ያለብን ነገር የሚመጣብንን ፈተና አንደንግጥ፣ እንናቀው። ይስተካከላል ብለን ጸጥ እንበል። ምንም ማድረግ አንችልም። ምንም አለማድረግ ራሱ መፍትሄ ነው። ዝም ማለት መልካም ነው። ሁሉ ነገር በጊዜው ስለሚስተካከል